በርጅና በልጅነቴ እኮ ስንቱን እንዳልዘለልን አቢ ምንድን ነው የሚሉት? ምን ተወራ እንዴ? አባት አይደለም ከማደጎ ቤት ነው ያነሳ እያሉኝ እኮ የሰፈር ሰው እንዳለ ያወራል እኮ እንዴ? የሰፈሩ ሰው ከማደጎ ነው ያመጣ ይላል እንዴ? እናንተ የማደጎ ልጅ ብትሆን ኑሮ ከነዛ መሀል አንተን ይዤ መጣ ነበር። እንዴ ምን ማለት ነው? አንተ ልጅ ነህ። እውነታቸውን ነው ማለት ነው። የሰፈሩ የቄው ሰው እውነቱን ነው ማለት ነው። የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልን። ሌሎቻችሁ ሳልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸርዬ ረስቸው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ የምትሉ ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አያቁም ብለ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸርዬ፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛ ውሳኔ። አንተ አለቅላቂ፣ አንተም ይዘህ እንድትመጣ። ያንን ይባልፉ ወጋ ነው። እዚህ በህፃንነቱ ስልክ ምን ይሰራለት? ይሄን ዳውለ ነቃ ብሎ ሄድም እንዴ? አንቺ ጩጬ በቃ ስልክ መስለክ ለኪ በቃ ከባነሽ ይቀራል። አረ ገብቶሻል። ወንድሜ ይሰጣታል 2 ሰዓት እንጂ ደግሞ እኮ የኔ ጥቁራት ሆኖ እንጂ ከኔ ጋር ቆጭ እኮ እስቲ እንዴ ተጻልሽ ነው ብዬ እኔ አንተ ልበላ እንደዚህ ከመናረግ እንደዚህ እና እንደዚህ አንዴ አርገህና ማለት ነው እንዴ የቤቱ ውሻ ነው ማለት ነው። ቦይ ፍሬንድ አለሽ እንዴ? የለሽም? ከሌለሽ በቃ ሳይሽ ተመችተሽኛል፣ ጸባይሽ አሪፍ ከሆነ እንትን እንላለን። እኔ ቦይ ፍሬንድ ነው ልሻል። እንደዚህ ያለን እኔ በጅንጀና ምናምን ማባከነው ጊዜ የለኝም። ከተመቸሽኝ ተመችተሽኛል፣ ፍቅረኛ ይቶኛል 09 ጻፊና በቃ መመቻይ ምንድን ያስፈልጋል? ኮተታ ይሄ እሳት አደጋ ምናምን ይሁንና ደግሞ አንተ ዛሬ በህልሜ በእናትህ ቤት ነሽ ከሳሚ ጋር ይመስለኛል ካፌ እንገባለን ማለት ነው። ካፌ ነው እንዳለን ሳሚነን ካፌ ነው። ላይብረሪም ይመስለኛል የሚያነቡ ልጆች አሉ። ገብቷል። ከእዮ ያለ ይመስለኛል ግን አንተ ነው ያለው። እንወጣለን በዛችን በኮብላው መንገድ ማለት ነው። ልክ ስንወጣ ድንገት መሸ ማለት ነው። ልክ ድንገት ሲመሽ ጅብ መጣ ከኋላ እየጮኸ ማለት ነው። ጅብ ግን አይደለም በሬ ነው፣ ቀንድ ያለው ምናምን ማለት ነው። በሬ ነው እንዳለ ደግሞ ኩኩሉ ይላል ይላል። ከዛ ተራራ ነው እንዳለ ደግሞ ገደል ውስጥ ነው ያለ ነው። ከዛ በህይወት ግራ ተጋብቼ በህልምም ግራ ተጋብቼ ፍታልኝ ብር ሊገባልኝ ነው። ምንድን ነው ያልሽው እንዴ? አትምታኝ ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩህ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። ስማ እችን የመሰለች ሽንኩርት የሆነች ልጅ እንደው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ
ሆነ አይ የለችም ወስዳዋለች። ሆነ ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ። ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ በዚህ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ምን ሆነ ነው? ዝም በይ። እኔ ፈልጌ ነው እንዳደረኩት። ጭራሽ ለገልኝ አንተ እንኩ ተፈነካከቱ ሊበላ አይወል ሲሞጮ ራሱ የብር ነው። እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት። ታጣብቀዋለህ። ሞደፊክ ነው በቃ የትም አይሄድም። ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው። አይወል ይሄ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሜሴጅ ነው ሽታ የሚልከው። ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታ ላይ ያልኩ ነው። ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሰካ ሳትሳሰስ ነው የምትሰማው እያልኩ ነው። እሺ ግን ድምፁ አሪፍ ነው እየነገርኩ ከብሉቱዝ ጋር ራሱ ዝም ብሎ አይገናኝም። ተቀጣጥረው ነው የሚገናኙት። በዛ ላይ 4 ሲም ካርድ ነው የሚቀበረው ይስል። እንዴት? ይኸውልህ መጀመሪያ 2 ሲም ካርድ ትከታል። ከዚህ ከተትከው 2 ሲም ካርድ ታወጣለህ። ሌላ 2 ሲም ካርድ ትከታለህ። በጣም ቀላል ነው እያልኩ ነው። ይሄ ስልክ ቢወድቅ ይኸውልህ አይሰበርም። ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው። ይኸውልህ ስክሪኑ ራሱ ቢፈስ ይታፈሳል። በግላሱ ራሱ ውሃ ቀርተህ እኮ መጠጣት ትችላለህ። እሺ ከቨር የለው ነበረው ለቀነው ነው። ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ። ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም። ከ9 ወር በኋላ ነው የምታረገው ድጋሚ። ይኸውልህ በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው። እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። እሺ ሚሞሪስ ይቀበላል? ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። የሰጠውን ነው የሚቀበለው። ይኸውልህ ኔትወርክ ራሱ ይኸውልህ ከማይስብበት የለም። ይኸውልህ ይስባል። በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምረው። የሰፈር ነኝ። እዚህ ሰፈር ነኝ። እኔ አይቻለ እስቲ መታወቂያ አንተ ስራ ምንድን ነው? ስራ አጥነኝ አለቃ እና ግማታም ስጠኝ እዚህ መታወቂያ ቆሻሻ ሌባና ኧረ አይደለሁ ሰላማዊ ሰው ነኝ አለቃ። ኧረ ፊቲ ነው ሲያስጠላዩ ጨበረው ምንድን ነው የታለ? ይኸው እዚህ ጋር ነው ስሙ በእንግሊዘኛ ስለሆነ ያምን እና ፖሊስ እንግሊዘኛ ይችላል አለቃ። አንተ ወጣቱ እንዴት ነው የምናናቀው? ቋታሪው ነም ምን ተስቆል አረ ንቃቲ ካናና ገመችሳ ዘይጨርሳል። 1 4 ቀን እንጨፈጭፋለን።